የደንብ የማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው እንዴ? አዎ ቲክቶከሮች ናቸው። ስለሆነም እነ ሻማር አቤኒ የፈጸሙት ተግባር ከ5 ዓመት በሚደርስ ጽኑ እስራት ሊያስቀጣቸው የሚችል ነው ማለት ነው። ሰላም ጤና ይስጥልን ክብራትና ክብራን ዩቲዩብ ቻናል ቤተሰቦች፣ ዛሬ እንግዲህ በአዲስ ነገር ተመልሼ መጥቻለሁ። ፖሊስ ቲክቶከሮችን በቁጥጥር ስር ማዋሉ አነጋጋሪ ሆነዋል። እነ ሻማር አቤኒ በፖሊስ ቁጥጥር ስር መዋላቸው በጣም እያነጋገረ ይገኛል። ምንድነው የተፈጠረው የሚለውን በሰፊው አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ምናልባት የፖሊስ ሪፖርት ስላለ ኮማንደር ማርቆስ ጋር ደወል ማድረግ ሳያስፈልግ አይቀርም። አዎ አይደለ? አዎ የደንብ የማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው። ይሄው ቲክቶከሮች ናቸው። የቲክቶከሮች ጥፋት በጣም በዝቷል። ቲክቶከሮች ተማሩ። ከነ ጆን ዳንኤል አሁን ደግሞ ከነ ሻማር አቤኒ ተማሩ። የምር ምንድን ነው ተይዟል የሚል ምናልባት መረጃውን እናጋራቸው ወይስ መደወል ይሻላል? መረጃው ስላለን ማጋራት እንችላለን። ስሞቻቸው ፕራንክ እያደረጉ ነው። እንደ ፕራንክ አይነት ነገር መሰለኝ። ቪዲዮን አልተመለከትኩትም እውነት ለመናገር ግን ተይዘው ፎቶአቸው የወጣበትን የፖሊስ ሪፖርት ግን ፖሊስ ካወጣው ሪፖርትም ጭምር ተመልክተናል። ግለሰቦቹ በጎዳና ላይ የሚተዳደሩ ግለሰቦችን ንብረት በመበተን ለማስደንገጥ ፕራንክ ለማድረግ ነው ሙከራ ሲያደርጉ የነበሩት። አንዳንዶቹ በደንብ ይታወቃሉ። በተለይ በእርዳታ ላይ ይሳተፉ የነበሩ ልጆች እንደነበሩ አንዳንዶቹ ከምስላቸው ለመርዳት ችያለሁ። በአንዳንድ እርዳታዎች ላይ የሚሳተፉ ልጆች እንደሆኑ ተመልክቻለሁ። ግን በግሩፕ ሆነው ፕራንክ የሚመስል ነገር ዩኒፎርሙንም ለብሰውታል። የሚያስገርም ዩኒፎርሙን ለብሰውት ነው ፖሊስ መረጃውን ይዞት የወጣው። ስሞቻቸውም አሉ። ሸጋው ጫን ያንን ላይ መሐመድ ሐምዛ ያሲን፣ አቤኔዘር ተስፋዬ በየነ እና ጌትነት ደምለው ዳምጤ የተባሉት ግለሰቦች ናቸው። እንግዲህ ፕራንኩንም ስትሰሩ ተጠንቅቃችሁ ስሩ። ዝም ብላችሁ እንዳገኛችሁ ይሄ ደንብ ልብስ ዩኒፎርም ምናምን እየለበሳችሁ መንግስትን ዱቄት የሚያደርግ ስራ። ያው እንግዲህ የምታዩቸው እዚህ ላይ የምታዩቸው ቲክቶከሮች በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንፃ አካባቢ የአዲስ አበባ ደንብ ማስከበር ባለስልጣን ቀድሞ ይጠቀምበት የነበረውን የደንብ ልብስ የሚመስል ልብስ በማሰፋት በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተን በመደብደብ የቢሮውን ገጽታ የሚያንቋሽሽ ቪዲዮ ሰርተው በቲክቶክ ላይ በማሰራጨታቸው በቀረበባቸው አቤቱታ ምክንያት የአዲስ አበባ ፖሊስ በቁጥጥር ስር አውሏቸው ምርመራ እያደረገባቸው ይገኛል። ግለሰቦቹም በተቋሙና በሰራተኞቹ ላይ እንዲሁም በህዝብ ዘንድ አሉታዊ ስሜት እንዲፈጠር አስበው የተቋሙን የቀድሞ የደንብ ልብስ የሚመስል አዘጋጅተው ድርጊቱን መፈጸማቸውን ፖሊስ አስታውቋል። የፈጸሙት ድርጊት በህግ የሚያስጠይቅ በመሆኑ በቁጥጥር ስር መዋላቸውን ፖሊስ ጨምሮ ገልጿል። ሐሰተኛ መረጃን ማሰራጨት በህግ የሚያስጠይቅ በመሆኑ መሰል ድርጊት የሚፈጽሙ ግለሰቦች ከህገወጥ ድርጊታቸው ሊታቀቡ እንደሚገባ የአዲስ አበባ ፖሊስም አስታውቋል። እነ ሻማር አቤኒ በጣም ትልቅ የተባለ ጥፋት ነው ያጠፉት። አንድ ትልቅ የመንግስት ተቋም ላይ የስም ማጥፋት ነው የተባለባቸው። ልክ በቃ እንደነ ጆ ዳንኤል በሽብር ክስ እንደተከሰሱ እነዚህ በቃ ነገሮችን አጣመውባቸዋል። አያረጉትም ለማለት አይደለም። አሁን እነ ሻማር የሰሩትን አይነት ቪዲዮ ስራ ደንቦች አያረጉትም ለማለት አያስደፍርም። ምክንያቱም ያው ቲክቶክ ላይ ምን እንደሚሰሩ ቪዲዮ ተቀርጾ ሲወጣ እናያለን። ብዙ አይነት ስራ ሲሰሩ ልክ ልጆች ይቀርጹ አይነት። ግን ያለነው ኢትዮጵያ ውስጥ ነው። እንደዚህ አይነት ነገር ማድረግ
ተገቢነት የለውም። ከነጆ ዳንኤል መማር አለባችሁ እንጂ ቲክቶከሮች ነቃ በሉ። በእንደዚህ አይነት ነገር አትግቡ፣ እውነት ለመናገር ማለት ነው። በእንደዚህ አይነት ነገር አትግቡ። በቃ የሆነ ድርጅት ምናምን ተቋም ምናምን አትናገሩ። ኢትዮጵያ ውስጥ እያላችሁ ጥሩ አይደለም። የምር ህይወታችሁን ነው የሚያመሰቃቅልባችሁ፣ ልክ እንደነ ጆ ዳንኤል ማለት ነው። እና እነ ሻማራ ቤኒም በቃ ተመሳሳይ ጥፋት ነው የሰሩት። ማድረግ የማይገባቸውን ነገር ነው የሰሩት። ውሸት ሆኖ እኮ አይደለም የሰሩት ነገር እውነት ነው፣ ግን ማድረግ አልነበረባቸው። ምክንያቱም መጨረሻው ይሄ ነው። እስቲ ይህ ከህግ አንጻር ሲታይ ምን ሊያስከትልባቸው ይችላል የሚለውን ከጠበቃ አፍ እንስማ። እነ ሻማራ ቤኒ የተጠረጠሩበትን ወንጀል ፈጽመው ቢገኙ ሊያስከትልባቸው የሚችለው ተጠያቂነት ምን አይነት ነው? እንዲቆያችሁን ጠበቃ ሰብለ ሰፋሪ በዛሬው ቀን የአዲስ አበባ ከተማ ፖሊስ ሻማራ ቤኒ የሚባለውን ቲክቶከር እና ሌሎችም ሰዎችን ያለአግባብ የከተማውን ደንብ ልብስ ለብሰው በደንብ ማስከበር ያልተፈጸመ ተግባር እንደተፈጸመ አድርገው ያልተገባ ተግባር ሲፈጽሙ አግኝቻቸዋለሁ ብሎ ጠርጥሮ በቁጥጥር ስር አውሏቸዋል። ይህን አስመልክቶ እየተነሳ ያለው ነገር ይሄንን ነገር የሰሩት ለማስታወቂያ በሆነበት በወንጀል ሊያስጠይቅ ይችላሉ የሚለው ነው። በወንጀለኛ መቅጫ ህጋችን አንቀጽ 692 አንድ ሰው የራሱን ማንነት በሐሰት መደበቅ ወይም ደግሞ ያልሆነውን ሆንኩ ብሎ ያልተገባን ጥቅም ለራሱ ካገኘ እንዲሁም ደግሞ ይህንን ተግባር የፈጸመው በሌላ ሶስተኛ ወገን ላይ ጉዳት በሚያደርስ መልኩ ከሆነ እንደ ማታለል ፍራውድለንት ሚስ ሪፕሬዘንቴሽን ተብሎ በወንጀል እንደሚጠየቅ በግልጽ አመልክቷል። ስለሆነም እነ ሻማራ ቤኒ የፈጸሙት ተግባር ትክክለኝነቱ የሚረጋገጥ ቢሆን በሐሰተኛ መንገድ ራሳቸውን ባልተገባ በሌላ እውነት ባልሆነ መንገድ መግለጽ በሚለው እንዲሁም ደግሞ የደንብ ማስከበር ተቋምን በሚጎዳ አኳኋን ተንቀሳቅሰዋል፣ ስም አጥፍተዋል፣ ሐሰተኛ የሆነ ሁኔታ የሌለ ነገር እንዳለ አድርገው ለማቅረብ ያንን ተግባር ፈጽመዋል በሚል እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጣቸው የሚችል ነው ማለት ነው። አሰቃቂ መረጃዎችን እንድታገኙ የቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር አድርጉ። እንግዲህ እንደሰማችሁት ነው። ያው ከህግ አንጻር ጠበቃዋ እንደተናገረችው እንደዚህ አይነት ጥፋት እስከ 5 ዓመት የእስር ጊዜ ሊያስቀጣ ይችላል። ከምር በጣም ከባድ ነው። 5 ዓመት ከህይወታችን ላይ ሲቀነስ ማለት በጣም ከባድ ነው። ምክንያቱም እነዚህ ልጆች አሁን ወጣቶች ናቸው። ስንት ስራ የሚሰሩበት እድሜ ነው። 5 ዓመታቸውን ይበላባቸዋል እንደዚህ አይነት ጥፋት እና ብናስተውል፣ ከምር ብናስተውል፣ ቲክቶከሮች በተለይ ብናስተውል፣ ቪዲዮ ስንሰራ ምናምን ብናስተውል እንደዚህ አይነት በጣም ከባድ ስህተቶችን መስራት የለብንም እና መጠንቀቅ አለብን ከእንደዚህ አይነት ስህተቶች።